ሰላም ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ውስጥ ነው። በቀቤና ልዩ ወረዳ ውስጥ በርካታ የቱሪዝም ስፍራዎች አሉ። ከነዚህ መካከል ዋቤ የተፈጥሮ ደን፣ የደቀምሺ ሞላ ፏፏቴ፣ የዘቢሞላ ሀድራ መስጂድ፣ የቀጥበሬ ሀድራ መስጂድ እንዲሁም የቢሸዋ ፏፏቴ ተጠቃሾቹ ናቸው። ዛሬ በቀቤና ልዩ ወረዳ ውስጥ ከሚገኙ የቱሪስት መስህቦቻችን አንዱ ከሆነው ስፍራን ላስጎበኛችሁ ስለሆነ ተከተሉ። ይህ ስፍራ ከርዕሰ ከተማዋ ከወልቂጤ በ28 ኪሎ ሜትር ርቀት ሲገኝ በአሁኑ ጊዜ በርካታ የሀገር ውስጥ ቱሪስቶች እየጎበኙት ይገኛሉ። ደቀምሺ ሞላ የሚለው ቃል ከቀቤንኛ ቋንቋ የተወሰደ ሲሆን መገናኛ ማለት ነው። የሰው ልጅ ከተፈጥሮ ሰላም ጋር የሚገናኝበት ስፍራ በመሆኑ እንዲሁም በተጨማሪ የሁለት ወንዞች መገናኛ በመሆኑ የተሰጠው ስያሜ ነው። ይህንን ስፍራ ምን ለየት ያደርገዋል ካላችሁኝ ከ37 ሜትር በላይ ከፍታ ላይ ተምዘግዝጎ የሚወርድ ፏፏቴ፣ ዙሪያውን በሲሚንቶ የተገነቡ ግዙፍና ጥንታዊ አለቶች እንዲሁም ሚስጥራዊ ዋሻዎች የተከበበ የጥበብ ማማ መሆኑ፣ ማራኪ ዝማሬ ያላቸው አዕዋፋትና የዱር እንስሳት መገኛ በመሆኑ እንዲሁም በተጨማሪ በአየር ላይ ተንጠልጥለው የሚታዩ አለቶችና በአለቶች ላይ የበቀሉ አስገራሚ ዛፎች መገኛ መሆኑ ነው። አሁን ላይ ከሀገር ውጪ የሚገኙ የቱሪስት መስህቦች እንዲጎበኙት በማድረግ ትልቅ የተፈጥሮ ስፍራ ስለሆነ እንዲሰራበት እናስባለን። ይህ ስፍራ የሁላችንም ኩራት በመሆኑ ሁላችንም ልንከባከበውና ልንጠብቀው ይገባል። እንዲሁም የሳምንት መጨረሻችንን የእረፍት ቀናችን እዚህ የተፈጥሮ ስፍራ ላይ በማሳለፍ ማራኪ አየርና ተፈጥሮን እንቋደስ።